ታግብሪጂ ታታታታታታታ ታግብሪጂ ታታታትግ ብሪጂ ሃይ እንዴት ናችሁ? ክቡራን የቻናሌ ቤተሰቦች እንኳን ወደ ታግብሪጂ ዩቲዩብ ቻናል በደህና መጣችሁ ለማለት እወዳለሁ። በዛሬው ቪዲዮአችን የምናየው በክሪፕቶም ሆነ በፎሬክስ ማርኬት ውስጥ የትሬዲንግ ቦቶችን በመጠቀም በቀላሉ ገንዘብ መስራት የምንችልበትን መንገድ የምናይ ይሆናል። እነዚህ የትሬዲንግ ቦቶች እናንተ በሌላችሁበት ማለትም ስራ ላይ ሆናችሁም ሊሆን ይችላል፣ ተኝታችሁም ሊሆን ይችላል፣ ወይንም ደግሞ ብዙ ጊዜያችሁን ስክሪን ላይ ማሳለፍ የማትፈልጉ ከሆነ እነዚህን የትሬዲንግ ቦቶች በመጠቀም ትሬድ ማድረግ የምትችሉበት አማራጭ ነው። በዚህ ቪዲዮ እነዚህ የትሬዲንግ ቦቶችን እንዴት እንደሚሰሩ ለመጠቀም ማወቅ ያሉብን ቅድመ ሁኔታዎችና ለጀማሪም ሆነ ልምድ ላላቸው ትሬደሮች የሚመከሩትን የትሬዲንግ ቦት አይነቶች በ10 ደቂቃ የምናይ ወይም የምንማማር ይሆናል ማለት ነው። ከናንተ የሚጠበቀው ለእንደነዚህ ጠቃሚና አስተማሪ መረጃዎቻችን ቻናላችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን መርሳት የለባችሁም። ምክንያቱም ምንም እንኳን የዩቲዩብ ቻናላችን በተከፈተ በአጭር ጊዜ ውስጥ ብዙ ሚሊዮን ቪው ማግኘት ቢችልም እንዲሁም ደግሞ ከ10 ሺህ በላይ ሰብስክራይበሮችን ማግኘት ቢችልም ከምንሰራው ስራና ከምናቀርበው ይዘት አንጻር ያን ያክል አርኪ ነው ማለት አይቻልም። እናንተ እንድታግዙኝ የሚፈልገው ነገር ቻናላችን ቫይራል እንዲሆን ላይክ፣ ሼር ማድረግ እንዲሁም ደግሞ አስተያየታችሁን የተመቻችሁንም ሊሆን ይችላል ያልተመቻችሁንም ሊሆን ይችላል የአስተያየት መስጫው ላይ ብታስቀምጡልኝ መልካም ነው ብዬ አስባለሁ ማለት ነው። ወደ ጉዳያችን ስንገባ እነዚህ የትሬዲንግ ቦቶች የትኛውም የትሬዲንግ ኤክስቼንጅ ፕላትፎርሞች ላይ እናገኛቸዋለን። ለምሳሌ ባይናንስ ላይ ሊሆን ይችላል የምትጠቀሙት። ባይናንስ ከሆነ ቢትጌት ከሆነ ቢትጌት ላይም ታገኙታላችሁ። ባይቢት ላይም ከሆነ ባይቢት ላይ የክሪፕቶ የትሬዲንግ ኤክስቼንጅ ፕላትፎርሞች ላይ እነዚህን የትሬዲንግ ቦቶች ታገኟቸዋላችሁ ማለት ነው። እኔ ለምሳሌ የምጠቀመው የቢትጌት የትሬዲንግ ፕላትፎርም ነው ማለት ነው። በመጀመሪያ አፕሊኬሽኑን ከከፈትኩት በኋላ እነዚህ የትሬዲንግ አማራጮች አሉ። አንደኛው ስፖት ትሬዲንግ የሚል አለ፣ ሁለተኛው ፊቸር አለ፣ ሶስተኛው ቦት ትሬዲንግ የምንለው አለ ማለት ነው። ዛሬ የምናየው የቦት ትሬዲንግ የሚለውን አማራጭ ስለሆነ ቦት ትሬዲንግ የሚለውን እንመርጣለን ማለት ነው። ይሄኛውን ስንመርጥ የተለያዩ የቦት ትሬዲንግ አይነቶች ይመጡልናል። የመጀመሪያው ስፖት ግሪድ የሚባለው የትሬዲንግ አይነት ነው። ሁለተኛው ፊውቸር ግሪድ፣ ሶስተኛው ስፖት ፖዚሽን ግሪድ እና አራተኛው ፊውቸር ፖዚሽን ግሪድ የሚባሉት የተለያዩ የትሬዲንግ ቦቶች አሉ ማለት ነው። እነዚህ እንደ ካፒታላችን እንዳለን የእውቀት ደረጃና እንደ አጠቃቀማችን የተለያየ ፊውቸር ያላቸው የትሬዲንግ ቦት አይነቶች ናቸው ማለት ነው። በዛሬው ቪዲዮአችን የምናየው ግን ስለ ስፖት ግሪድ ስለሚባለው የትሬዲንግ ቦት አይነት ነው ማለት ነው። ምክንያቱም ይሄ ለጀማሪዎችም ሆነ ለፕሮፌሽናል ትሬደርስ ሪስኩም ዝቅተኛ የሆነ ትርፉ ከፍ ያለና በጣም ቀላል የሆነ ለአጠቃቀም ምቹ የሆነ የትሬዲንግ ቦት አይነት ስለሆነ ዛሬ የምናየው ስለ ስፖት ግሪድ ስለተባለው የትሬዲንግ ቦት አይነት ይሆናል ማለት ነው። ስለዚህ እነዚህን የትሬዲንግ ቦቶች ለመጠቀም በተለይም አሁን የነገርኳችሁን ስፖት ግሪድ የተባለውን የትሬዲንግ ቦት ለመጠቀም ማወቅ ያለብን ነገሮች ይኖራሉ ማለት ነው። በተለይም የማርኬቱን ትሬንድ መጀመሪያ አይደንቲፋይ ማድረግ አለብን። የማርኬቱን ትሬንድ አይደንቲፋይ ማድረግ ሲባል ማርኬቱ የሚንቀሳቀሰው በሶስት መንገድ ነው። የመጀመሪያው አፕትሬንድ ማርኬት የምንለው ነው። ሃየር ሃይ እና ሃየር ሎው እየሰራ የሚሄደው ወይም ቡሊሽ ማርኬት የምንለው አፕትሬንድ ማርኬት እንደሆነ እንረዳለን። ሁለተኛው የዚህ የአፕትሬንድ ማርኬት ተቃራኒ ዳውን ትሬንድ የምንለው ነው ማለት ነው። ዳውን ትሬንድ ማለት ማርኬቱ ቤሪሽ ሲሆን ወይም ወደታች እየወረደ ሎወር ሃይ እና ሎወር ሎው እየሰራ ሲሄድ ይሄኛው ዳውን ትሬንድ ማርኬት ነው እንላለን። ሶስተኛው የነዚህ ተቃራኒ ሳይድ ዌይ ወይም ኮንሶሊዴሽን ዞን የሚባለው የማርኬት ትሬንድ ነው ማለት ነው። ይሄኛው ኮንሶሊዴት ሲያደርግ ማርኬቱ ወደ ጎን ሲንቀሳቀስ ይሄኛው ኮንሶሊዴሽን ዞን ወይም አኮሙሌሽን ወይንም ሳይድ ዌይ ማርኬት እንለዋለን ማለት ነው። በዚህ ኮንቴክስት ለምሳሌ እዚህ ጋር የቢትኮይን ቻርት ብናይ ማርኬቱ አሁን ለ3 ወር ያለበት ሁኔታ ኮንሶሊዴሽን ዞን ላይ ወይም ሳይድዌይ ማርኬት ነው ማለት እንችላለን ማለት ነው። ዋናው ጥያቄ በእንደዚህ አይነት ማርኬት ትሬንድ ላይ እንዴት አድርገን ነው የዚህ የስፖት ግሪድ የተባለውን የትሬዲንግ ቦትን መጠቀም የምንችለው የሚለው ነው። ለእያንዳንዳቸው የማርኬት ትሬንዶች የራሳቸው የሆነ ስፖት ግሪድን የምንጠቀምበት መንገድ አለ። የመጀመሪያው ኮንሶሊዴሽን ማርኬት በሚሆንበት ሰዓት ላይ ማርኬቱ ኮንሶሊዴት በሚያደርግበት ሰዓት ላይ እንዴት አድርገን ይህን ስፖት ግሪድ የሚባለውን የትሬዲንግ ቦት እንደምንጠቀም እናያለን ማለት ነው። ምንድነው የምናደርገው? መጀመሪያ የማርኬቱን ትሬንድ አይደንቲፋይ ካደረግን በኋላ የፕራይስ ሬንጁን እንለያለን ማለት ነው። ፕራይስ ሬንጁን እንለያለን ማለት አሁን ለምሳሌ ቢትኮይን በዚህና በዚህ መካከል ነው ሙቭ እያደረገ ያለው ወይም እየተንቀሳቀሰ ያለው ማለት ነው ለ3 ወር ያክል።
ለሶስት ወር እንደምታዩት በ76000 እና በ62000 መካከል ላይ ነው ማርኬቱ እየተንቀሳቀሰ ያለው ማለት ነው። ፕራይስ ሬንጃችን በዚህና በዚህ መካከል ይሆናል ማለት ነው። ስለዚህ ይሄ ስፖት ግሪድ የሚባለው የትሬዲንግ ቦት እንዴት አድርጎ እንደሚሰራ ላሳያችሁ። ምንድነው የሚያደርገው? በዚህ ማርኬት ውስጥ በዚህ ኮንሶሊዴሽን ዞን በሆነበት ማርኬት ውስጥ ግሪዶችን ያሰምራል። ግሪዶችንም ያሰምራል ማለት መስመሮችን ወይም መረቦችን ያሰምርና ልክ እንደዚህ ሬዚስታንስ እና ሰፖርት ኤሪያው አለ፣ እዚህ ጋር ሰፕላይ አለ፣ እዚህ ጋር ዲማንድ አለ ወይም ደግሞ ሰፖርት ዞን የምንለው አለ ማለት ነው። ስለዚህ እዚህ ጋር በደንብ ልብ ብላችሁ አዳምጡኝ። ለምሳሌ እናንተ ትሬድ ማድረግ የፈለጋችሁት $100 ከሆነ $100ን በ10 ከፋፍሎ ትሬድ እንዲያደርግላችሁ ማዘዝ የምትፈልጉ ከሆነ እንዴት ማዘዝ እንደምትችሉ ለሲስተሙ በኋላ እናያለን። በ$100 ውስጥ 10 ጊዜ ትሬድ እንዲያደርግላችሁ ከፈለጋችሁ እንደዚህ ታሰምሩለታላችሁ ማለት ነው። እዚህ ጋር 1 2 3 4 5 6 7 8 9 10 ነው ብላችሁ ያሰመርኩት አስቡት። በዚህና በዚህኛው ፕራይስ ሬንጅ ውስጥ 10 ግሪዶችን ወይም 10 መስመሮችን 10 መረቦችን ያሰምራል ማለት ነው። ይሄ ስፖት ግሪድ የሚባለው ሲስተም ይሄን ካሰመረ በኋላ እንደነገርኳችሁ ያላችሁ $100 ነው። $100 እንዴት ትሬድ እንደሚያደርግ ላሳያችሁ ማለት ነው። ምንድነው የሚያደርገው? ለምሳሌ እናንተ የገባችሁት ይሄንን ላጥፋው። ምንድነው የሚያደርገው መሰላችሁ? ልክ ለምሳሌ እናንተ እዚህ ጋር ከሆነ የገባችሁት ማርኬቱ ትንሽ ወረድ ሲል እዚህ ጋር $10 ይገዛል፣ ትንሽ ከፍ ሲል $10 ይሸጣል ማለት ነው። $1 ያተርፍላችኋል። ማርኬቱ ትንሽ ወረድ ሲል እዚህ ጋር $10 ይገዛል፣ ትንሽ ከፍ ሲል እዚህ ጋር $10 ይሸጥላችኋል። እዚህ ጋርም ትንሽ ከወረድ ካለ 10 ይገዛል፣ እዚህ ጋርም 10 ይገዛል፣ እዚህ ጋርም 10 ይገዛል። ትንሽ ከፍ ሲል እዚህ ጋር 10ዋን ይሸጣታል፣ እዚህ ከፍ ሲል 10ዋን ይሸጣታል፣ እዚህ ጋር 10ዋን ይሸጣታል ማለት ነው። ስለዚህ እዚች ጋር ይገዛል፣ እዚች ጋር ይሸጣል፣ እዚች ጋር ይገዛል፣ እዚች ጋር ይሸጣል ማለት ነው። ወረድ ብሎ ይገዛል፣ ከፍ እያለ ይሸጣል ማለት ነው። ይሄንን እንቅስቃሴ እንደነገርኳችሁ አስቡት እንግዲህ ለ3 ወር ሙሉ ለ24 ሰዓት ሳይቋረጥ ከዚህ ማርኬት ሳይወጣ በዚህ ቮላታይል በሆነ ማርኬት ለዛውም የክሪፕቶ ማርኬት ውስጥ በየሰከንዱ ምን ያክል እንደሚንቀሳቀስ ወይ ሙቭ እንደሚያደርግ ታውቁታላችሁ። በዚህ ሰዓት ላይ በጣም ብዙ ዶላሮችን ይሰበስብላችኋል ማለት ነው። እናንተ የምትከታተሉት ስቶፕ ሎሳችሁና ቴክ ፕሮፊታችሁን እዚችና እዚች ላይ ነው የምታደርጉት ማለት ነው። ምክንያቱም ከዚህ ሬንጅ ከወጣ ወደ ታች ይዞባችሁ ሊወርድ ስለሚችል እናንተ መጠበቅ ያለባችሁ ከዚህና ከዚህ መውጣት የለበትም። አይዘር እዚህ ጋር ስቶፕ ሎስ ማስቀመጥ አለባችሁ ወይንም መከታተል አለባችሁ ማለት ነው። እንደምታዩት አሁን ይሄ የቢትኮይን የ3 ወር ቻርት ነው። ለምሳሌ እቺ ካንድል የአንድ ቀን ነች፣ እኛዋ ካንድል የአንድ ቀን ነች። ወደ ስሞል ታይም ፍሬም ስንመጣ ለምሳሌ ወደ 4 ሰዓት ብንመጣ ወደ 4 ሰዓት ታይም ፍሬም ብንሄድ እዚህ ጋር እንደምታዩት ማርኬቱ በጣም ለብዙ ጊዜ ሲንቀሳቀስ ነበር የነበረው ማለት ነው። ስለዚህ እዚች ጋር ይገዛል፣ ከፍ ሲል እዚህ ጋር ይሸጣል፣ እዚህ ጋር ይገዛል፣ እዚህ ጋር ይሸጣል፣ እዚህ ጋር ይገዛል፣ እዚህ ጋር ይሸጣል፣ እዚህ ጋር ይገዛል፣ እዚህ ጋር ይሸጣል። እናንተ እንደ ፍላጎታችሁ በሰከንዶች ውስጥም ያለውን ልዩነት ትርፍ እንዲያተርፍላችሁ ከፈለጋችሁ ግሪዶቹን ማስመር ወይም ማስፋት ትችላላችሁ ማለት ነው። ግሪዶቹን ማስመር ማለት መስመሮቹን አሁን ለምሳሌ ያክል የተጠቀምነው እኛ 10 ግሪዶችን ነው ማለት ነው። ነገር ግን ከ50 በላይ ወይም ከ100 በላይ እስከ 250 ግሪዶች ስለሚፈቅድላችሁ እናንተ ባላችሁ ካፒታልና በምትፈልጉት ግሪድ ወይም ደግሞ መስመር እያሰመረ ትሬድ እንዲያደርግላችሁ መንገድ ትችላላችሁ ማለት ነው። ቀለል አድርጋችሁ አትዩት። በጣም ሲምፕል የሆነ ግን ብዙ ዶላሮችን የሚሰራላችሁ የትሬዲንግ ፕላትፎርም ነው ማለት ነው። ስለዚህ አሁን የምናየው መጀመሪያ ላይ እንደነገርኳችሁ በዚህ ፕራይስ ሬንጅ ውስጥ ትሬድ እንዲያደርግልን ወይም ይሄ የትሬዲንግ ቦት ትሬድ እንዲያደርግልን በዚህ ፕራይስ ሬንጅ ውስጥ እየተንቀሳቀሰ ትሬድ እንዲያደርግልን እንዴት አድርገን ነው ለፕላትፎርሙ ወይም ለሲስተሙ ማዘዝ የምንችለው የሚለውን የምናይ ይሆናል ማለት ነው። እንደነገርኳችሁ እዚህ ጋር ቦት የሚለው መረጣችሁ፣ ከዛ ስፖት ግሪድ የሚለው መረጣችሁ። ከዛ በኋላ እዚህ ጋር እንደምታዩት ኤአይ እና ማኑዋል የሚል አለ። ኤአይ የሚለው ትንሽ ሊያስቸግራችሁ ይችላል። እሱ ነው ፐርፎርም የሚያደርገው ወይም ፔመንቶችን ኤክስኪዩት የሚያደርገው። ነገር ግን ለእናንተ የሚጠቅመው ማኑዋሉ ነው የሚሆነው ማለት ነው። ስለዚህ ማኑዋል የሚለውን ትመርጡለታላችሁ። ከዛ ፕራይስ ሬንጁን እንድታስገቡለት ይጠይቃችኋል። ፕራይስ ሬንጁ ማለት ቅድም እንደነገርኳችሁ ለምሳሌ የቢትኮይን ማርኬት ላይ $60,000
እስከ $78,000 ባለው እየተንቀሳቀሰ ትሬድ እንዲያደርግላችሁ ከፈለጋችሁ እዚህ ጋር 7,000 ትሉታላችሁ ማለት ነው። ሚኒመም ፕራይስ ሬንጁን 7,000 ትሉታላችሁ። ከዛ ሃየር ፕራይሱን ደግሞ ይሄኛው 60,000 ትሉታላችሁ። ሃየር ፕራይሱን ደግሞ 78,000 ትሉታላችሁ ማለት ነው። ከዛ እንደምታዩት እዚህ ጋር ያው ፕራይስ ሊሚቶቹን አስቀመጠልኝ ማለት ነው። ከዛ ምንድነው የሚቀረኝ ግሬዶቹን አስምርልኝ ነው የምለው ማለት ነው። ግሬዶቹን ማለት በዚህ ፕራይስ ሬንጅ ውስጥ ምን ያክል እንቅስቃሴዎች ላይ እንደሚገዛና እንደሚሸጥ ግሬዶቹን ወይም መረቦቹን ማስገባት አለብን ማለት ነው። ስለዚህ እዚህ ጋር ለምሳሌ መጀመሪያ እንደነገርኳችሁ ከ1 እስከ 150 ነበር ያልኳችሁ፣ እስከ 1000 ድረስ ግሬዶቹን ማስመር ትችላላችሁ። ለምሳሌ እዚህ ጋር 25 ግሬድ አድርገን ብናስገባለት 25 ግሬዶችን ያው እንደምታዩት እዚህ ጋር አሰመረልኝ ማለት ነው። ስለዚህ በዚህ ፕራይስ ሬንጅ ውስጥ እዚህ ጋር እንደምታዩት ምናልባት ስክሪኑ ትንሽ አነስ ያለ ማይታያችሁ ካልሆነ በስተቀር እዚህ ጋር 25 ግሬዶችን አሰመረልኝ ማለት ነው። ስለዚህ ማርኬቱ እዚች ጋር ይገዛል፣ እዚች ጋር ይሸጣል፣ እዚች ጋር ይገዛል፣ እዚች ጋር ይሸጣል። ማርኬቱ በተንቀሳቀሰ ቁጥር በተለይም ደግሞ በስሞል ታይም ፍሬም ላይ ብናየው በ15 ሚኒት እና በ5 ሚኒት ላይ ብናየው በእያንዳንዱ ሚኒት ላይ ፕሮፊታችን ሲሰበስብ ይውላል ማለት ነው። ለ24 ሰዓት ከዚህ ፕራይስ ሬንጅ ውስጥ እስካልወጣ ድረስ ለአመታትም ቢሆን ትሬድ ያደርግልናል ማለት ነው። ስለዚህ ብዙ ነገራችን ይቀንስልናል። አንደኛ እዚህ ስሜታዊ መሆናችን አይጠበቅብንም። ብዙ ጭንቀቶችን ይቀንስልናል። ጊዜያችን ማቃጠላችን ይቀንስልናል። ስለዚህ እኛ የምንጠብቀው መጀመሪያ እንደነገርኳችሁ በእነዚህ ፕራይስ ሬንጆች ውስጥ እንዳይወጣብን ብቻ መከታተል ይጠበቅብናል ማለት ነው። በተለይ ማርኬቱ ኮንሶሊዴሽን ዞን ላይ ሲሆን ብቻ ሳይሆን በተለይም ለኢንቨስተሮች ክሪፕቶ ማርኬት ላይ ለረጅም ጊዜ ኢንቨስት ማድረግ ለሚፈልጉ አካላት ይሄንን የትሬዲንግ ቦት ቢጠቀሙ ማርኬቱ በሚንቀሳቀስበት ሰዓት ሁሉ ትርፍ እየሰበሰበላቸው ይቀመጥና መጨረሻ ላይ ባሰቡት ልክ ሲጨምር መሸጥ ይችላሉ ማለት ነው። ስለዚህ ይሄኛው ስፖት ግሪድ የሚባለው የትሬዲንግ ቦት በጣም አሪፍ የሆነና ለጀማሪዎች ቀላል የሆነ ነው። ግን ሪስክ የለውም ማለት ግን አይደለም። ሪስኩ ምንድነው? አንደኛው ከዚህኛው ከሪስክ ሊሚቱ በታች ከወረደ ይዞት ይመለሳል በሚል ተስፋ ወደ ታች ዞባችሁ ሊወርድ ይችላል ማለት ነው። ስለዚህ አንደኛው ትሬድ ማድረግ ያለባችሁ ቮላታይል ባልሆኑ የክሪፕቶ ኮይኖች ላይ መሆን አለበት። ለምሳሌ እንደ ቢትኮይን፣ ኢቴሪየም፣ ኤክስአርፒ እና ሌሎች ቮላታይል ያልሆኑ ስቴብል የተወሰነ ስቴብል የሆኑ የክሪፕቶ ማርኬቶች ላይ ኮይኖች ላይ መሆን አለበት። ካልሆነ ግን ሪስክ ነው። ምክንያቱም ቮላታይል የሆኑ እንደ ሜም ኮይን ከሆነ ግን በአንድ ቀን ውስጥ እስከ 50 እስከ 100% ስለሚቀንስ ስለሚጨምር ሪስክ ነው ማለት ነው። ስለዚህ እነዚህን ሪስኮቻችሁ ማኔጅ አድርጋችሁ ከሰራችሁበት በጣም አሪፍ የሆነ ሲስተም ነው ማለት ነው። በቀጣይ ስለ ፊውቸር ትሬዲንግ ወይ ደግሞ ስለ ፊውቸር ቦት ትሬዲንግ የምናይ ይሆናል። እሱ ደግሞ ከዚህ በጣም ለየት ያለና በጣም የሚመች ነው። ምክንያቱም አሁን ያሳየዋችሁ ማርኬቱ ሲጨምር ብቻ ነው ትርፍ የምታገኙት። ያኛው ግን እየተከታተለ ልክ ዋጋው ሲቀንስ ሴል ይገባል፣ ትርፍ ይወስዳል። ልክ ዋጋው ሲጨምር በይ ይገባል፣ ትርፍ ይወስዳል ማለት ነው። ስለዚህ ማርኬት በሁለቱም አቅጣጫ ቢሄድ አፕ ትሬንድም ሆነ ዳውን ትሬንድ ማርኬት ላይ ትርፍ ይሰበስብላችኋል ማለት ነው። እሱ ደግሞ በጣም ገራሚ የሆነ ፊውቸር ነው ያለው ማለት ነው። በቀጣይ ስለ እሱ ቪዲዮ እናቀርብላችኋለን። ለዛሬው ይህን ይመስላል። አብራችሁኝ ስለነበራችሁ አመሰግናለሁ። ቻናላችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ መርሳት የለባችሁ። እንዲሁም ደግሞ ቀጣይ ምን ማስተካከል ያለብን ነገር ካለ የአስተያየት መስጫው ላይ አስቀምጡልኝ። የአስተያየት መስጫው ላይ ስታስቀምጡልኝ ደግሞ እስከዚህ ድረስ እንደተከታተላችሁኝ መረዳት እችላለሁ ማለት ነው። ባይ